ሰላም በደንብ ይታያል አይደለ? ነጭ ሽንኩርት፣ ቁርንፉድ፣ የወይራ ዘይት ኦሪጂናል በደንብ እንዲታያችሁ ብዬ ነው። ይሄው የወይራ ዘይቱ ኦሪጂናል የሚለውን እንዳትረሱ፣ ኤክስትራ የሚለውን እንዳትረሱ እሺ። ኦሪጂናሉን እና ይሄ ለምን ይጠቅማል መሰላችሁ? በጆሮ ህመም ተቸግረዋል፣ ይመግላል፣ ጩኸት አለው፣ ያሳክኮታል። እንግዲያውስ በጆሮ ህመም ከተቸገሩ ይህ ቪዲዮ ለእርሶ ነው። ሰላም የቲክቶክ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። እንዴት ከረማችሁ? መግቢያው ላይ እንዳያችሁት ቪዲዮ ላይ ያለው ምንድነው? የወይራ ዘይት ወይም ደግሞ በአረብኛ ዘይት ዘይቱን በእንግሊዘኛ ኦሊቪያ ኦይል ይባላል እና ነጭ ሽንኩርት እንዲሁም ቁርንፉድ ያልተፈጨ ነው የሚያስፈልጋችሁ። እኔ ነጭ ሽንኩርቱን ያደረኩት በደንብ ጎላ ብሎ እንዲታይ ነው እንጂ የሚያስፈልጋችሁ ተፈልፍሎ 2 ሀባ ብቻ ነው። 2 ፍሬው ትንንሹ ማለት ነው እንጂ ይሄ እንዳለ አይደለም የምትጠቀሙት። ቁርንፉድም የሚያስፈልጋችሁ 4 ፍሬ ቁርንፉድ ነው። እሺ ቪዲዮ ላይ በደንብ እንዲታያችሁ ብዬ ነው። እና አጠቃቀሙም እንዴት መሰላችሁ? እሺ አጠቃቀሙም ሁለት ጆሮውን ከሆነ 2 ሽንኩርት የተፈለፈለ፣ 1 ጆሮ ከሆነ ደግሞ 1 ሽንኩርት ነጭ ሽንኩርት ማለት ነው። እንዲሁም ቁርንፉድ 2 ጆሮ ከሆነ 4 ቁርንፉድ፣ 1 ጆሮ ከሆነ ደግሞ 2 ቁርንፉድ ነው የሚያስፈልጋችሁ። እንዲሁም የወይራ ዘይት 2 ጆሮ ከሆነ 2 ማንኪያ የወይራ ዘይት ወይም ደግሞ ዘይት ዘይቱን፣ 1 ጆሮ ከሆነ ደግሞ 1 ማንኪያ ነው የሚያስፈልጋችሁ። አጠቃቀሙ ሁለቱን ነጭ ሽንኩርቱና ቁርንፉዱ አንድ ላይ መጨቅጨቅ ወይም ደግሞ መውቀጥ፣ በደንብ አድርጎ ማጥቀቅ። እሺ ከተዋሃደሎት በኋላ የወይራ ዘይቱን ያደርጉበታል። የወይራ ዘይት እንደተናገርኩት መጠኑ እንደ ጆሮ ሁኔታ ነው። ያደርጉና መሞቅ አለበት። የሆነ እንዲሞቅ በሆነ ነገር ላይ ያስቀምጡት። ከሞቀ በኋላ በደንብ ከሞቀ በኋላ በደንብ ያዋህዱት። በደንብ አዋህደው ከሞቀሎት በኋላ ወደ ጎን ይተኛሉ። ይተኙና ዘይቱን ብቻ አጥልላችሁ፣ ሙቀት መኖር አለበት፣ መብረድ የለበትም። የሚያሞት ጆሮ ውስጥ ክትት ያርጉት። ከከተቱ በኋላ ለምሳሌ ለ20 ደቂቃ በጎን መተኛት ነው፣ መንቀሳቀስ የለቦትም። ከዛ 2 ጆሮትም ከሆነ ደግሞ አንደኛው ጆሮ ለ20 ደቂቃ ተኝተው ሲጨርሱ ድጋሚ ዘይት ማሞቅ ይኖርቦታል። ምክንያቱም ከበረደ ስለማይሆን ማለት ነው። ድጋሚ በተቃራኒ ጆሮ ለ20 ደቂቃ በተመሳሳይ ሁኔታ ያድርጉ እላለሁ። የጆሮ ህመም የሚባል ነገር እስከ ወዲያኛው ማሰናበት ይችላሉ። እና ቪዲዮ እስከ መጨረሻውን ተመልከቱ። የምለቃቸው ቪዲዮ ግማሹን እየሰማችሁ ወይ መግቢያው ላይ ያለውን ነገር ብቻ እየሰማችሁ መድኃኒቱን በስነ ስርዓት እየተጠቀማችሁ አይደለም። እኔ ማውራው ስለ ጆሮ ብቻ አይደለም፣ ሌሎችም